የኃጢአት ስንብት ልናደርግ ነው ማለት ነው። የምን ስንብት በሉ ተናገሩ እንጂ የምን አትፈልጉም? ኃጢአትን ቻው ማለት አይቻልም? አያስፈልግም? እንግዲህ በቃኝ አንተን ከማየት ሰውን አይደለም ኃጢአትን ማለት ነው። ከ12 ነገደ እስራኤል 6 ተዋጥተው 6 ሲባዛ 12 ስንት ነው? ለድርሃም ነው እንዴ እናንተ ስሌት? ወዲያው ነው መመለስ። ቆይ 1 ድርሃም ስንት ነው በኢትዮጵያ ብር? አቤት የቀን ዋን ታውቋታላችሁ፣ ጎበዞች ናቸው። እና ታዲያ 6 ሲባዛ 12 ስንት ነው? ስለነገርኳችሁ ነው። ጥሩ 72። ስለዚህ ኢየሱስ ክርስቶስ ወደ መቅደስ ምን ያለበት ቀን ነው? በማን እቅፍ ሆኖ? ስለዚህ እኛም ስንመጣ በእናታችን በድንግል ማርያም እቅፍ ሆነን በመንፈስ ቅዱስ ቀስቃሽነት ወደ መቅደስ መምጣታችን በጣም ትልቅ ምስጢር ያለው ስለሆነ ለበረከት መምጣታችሁ ደስ ሊላችሁ ይገባል ማለት ነው። ልብ በሉ። በጣም ከባዱ ነገር በምድር ላይ የእግዚአብሔርን ዓላማ እንደ ወረደ እንደ ቃሉ አለመረዳት ነው አንዱ። ሁለተኛው ደግሞ አልገባ ያለንን የመጽሐፍ ቅዱስ ቃል በራሳችን ስሌት መተርጎም ሁለተኛው የሚያስቀጣ ነው። በጣም ከባዱ አሁን በዘመኑ በጣም ከባድ የሆነው ነገር መጽሐፍ ቅዱስን ቃል በቃል በራሱ መረዳት አይቻልም። እንኳን ፊዚክስ፣ ሂሳብ፣ ኬሚስትሪ፣ ጂኦግራፊ ለማስተማር የ6ኛ ክፍል ጂኦግራፊ ያስተምራል? የ8ኛ ክፍል ያስተምራል? አያስተምርም። ሰዎች ከመሬት ተነስተው እናስተምራለን ሲሉ ቁጭ ብለው እውነት ነው ብለው የሚማሩ ሰዎች በጣም በተሳሳተ መንገድ እየተጓዙ መሆናቸውን አያውቁም። የእግዚአብሔር መንፈስ ያለው በአትሮንስ እግር ስር ቁጭ ብሎ በመምህራን እግር ስር ቁጭ ብሎ መምህራን በገለጡት ዕውቀት ለመረዳት ቁጭ የሚለው ነው። መንፈስ ቅዱስ የሚገኘው እዛው ነው። መንፈስ ቅዱስ የሚገልጠው እዛው ነው። ዲፕሎም ያላችሁ ሰዎች ልበል፣ ዲፕሎም ዲግሪ ያላችሁ ሰዎች፣ አንድ ሰው ዲግሪ ለመያዝ ስንት ዓመት ያስፈልገዋል አይደል? አንድ ዲግሪ ይዞ የአንድ ሙያ መምህር ለመሆን ፊዚክስ፣ ኬሚስትሪ ምናምን መምህር ለመሆን ለዛም የተዋጣለት መምህር ለመሆን እንዴት ነው አንድ ሰው ዝም ብሎ ተነስቶ አብሯቸው የነበረ ሰው ገና ቁጭ ብሎ በመምህራን እግር ስር በአትሮንስ እግር ስር ቁጭ ብሎ ሳይማር መምህር ነኝ ሲላችሁ ከዚህ ሰውዬ እግር ስር ቁጭ ብሎ ለመማር የሚቀመጥ ሰው ነው የሚያሳዝነኝ። ይሄ አብይ ጾማችን ትዕግስት የሚጠይቅ ነው ማለት ነው። ትዕግስት የሚፈልግ ነው ማለት ነው። የአብይ ጾሙ የትዕግስት ውጤት ትንሣኤን ያሳያል። ብርሃነ ትንሣኤውን ይገልጣል። በጣም የሚገርማቸው ነገር ዓይኖቼ ማዳንህን አይተዋል። ተሰቅሎ እኮ አላየም። አይተዋል እንዴ? ተሰቅሎ እያየው ያለው እኮ ገና በድንግል እቅፍ ያለው ገና ብላቴና እኮ ነው። ገና እግር ያላወጣ መራመድ ያልቻለ ማለት ነው በሥጋ ዓይን ቢታይ። እጅግ የተከበሩ መምህራችን መልአከ ስብሐት መምህር የኔታ ናሁሰናይ የጀበላሊ ቅድስት ሥላሴ መካነ ስብሐት ቅድስት ሥላሴ ዋና አስተዳዳሪ፣ የሻርጂያ ሰዓሊተ ምሕረት ቅድስት ማርያም የመጻሕፍት መምህርና የስብከተ ወንጌል ኃላፊ፣ የዚሁ ቤተ ክርስቲያን ወጣት መዘምራን መዘምራት፣ እግዚአብሔርን ብላችሁ ቸርነቱን ፈልጋችሁ በዚህ ስፍራ ያላችሁ ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን ሁሉ እግዚአብሔር መሐሪ ቸር ስለሆነ በምሕረቱና በቸርነቱ ዳግም እንድንገናኝ ስለፈቀደ ከዋልንበት ከነበርንበት ስፍራ ሁሉ ሰብስቦ በፊቱ እንድንቀመጥ ስላደለን ስሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት መዝገበ በረከት እናታችን ቅድስት ድንግል ማርያም ስለ እናትነቷ፣ ስለ አማላጅነቷ፣ ስለ ፍጹም ፍቅሯና ርኅራኄዋ ስሟ የተመሰገነ ይሁን። ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን መላእክት ሁሉ ክብር ምስጋና ይድረሳቸው። እዚህ አካባቢ ያላችሁ ወደዚህ ተጠጉልኝ። ዓይኔ ከሚባክን ብዬ ነው። ወደፊት ለፊት ተጠጉ። እናንተም እንደዚሁ ወደዚህ አካባቢ የገባችሁ ወንበሩን ከፊት ለፊት ተጠጋጉ። ወደፊት ለፊት
ይእዜ እስኪበሉ ትስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ርእያ አዕይንትየ አድኅኖተከ። ይህንን ነው የምንማርበት ቃል። የሉቃስ ወንጌል ምዕራፍ 2 ከቁጥር 29 ጀምሮ ያለ ቃል ነው። ሲጠቀለል ስናሳጥረው ዓይኖቼ ማዳንህን አይተዋልና ባሪያህን በሰላም ታሰናብተዋለህ የሚል ነው። እስኪ ዓይኖቼ ማዳንህን አይተዋልና በሉ። ባሪያህን በሰላም ታሰናብተዋለህ። የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 29 ጀምሮ ያለ ቃል ነው። ታሪኩ በጣም ሰፊ ነው። እኔ ደግሞ አጭር ትምህርት ሰጥቼ ወደ እናንተ መምጣት ነው የምፈልገው። ዞሮ ዞሮ በዓሉን በተመለከተ እንደገና ደግሞ የቀጣይ አብይ ጾማችን በተመለከተ አዋህደን ጥቂት ነጥቦችን ለማስጨበጥ ነው የምፈልገው። በጣም ባጭሩ ነው የምናገረው። ዛሬ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 በዓላት መካከል ንዑሳት በዓላት የሚባሉ አሉ። አንዱ ይሄ ዛሬ በዓል ነው። በአጠራሩ ልደተ ስምዖን በመባል ይታወቃል። ትልቁ ዋናው ምስጢሩ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ ስንት ቀን ሆነው? ዛሬ 40 ቀን በሉ። ስንት ቀን ባይሆን ልንገራቸው ብዬ ነው። ስንት ቀን ሆነው? 40 ቀን። በብሉይ ኪዳን ኦሪት ዘሌዋውያን ምዕራፍ 12 ላይ ስትመለከቱ አንዲት ሴት እስራኤላዊት ወንድ ልጅ ከወለደች ከ40 ቀን በኋላ የመንጻት ወራቷ ይደርሳል። የምትነጻበት መስዋዕት ደግሞ ይዛ ወደ እግዚአብሔር ቤት እንድትሄድ ታዛለች። ወንድ ልጅ በወለደች በስንት ቀኗ? በ40 ቀኗ። ሴት ልጅ ስትወልድ ደግሞ በ80 ቀኗ። በስንት ቀኗ? በ80 ቀኗ። ይሄ የሐዲስ ኪዳን የእናቶች ወይም የሴቶች የ80 ቀን የጥምቀት ምስጢር፣ የወንዶችም የ40 ቀን የጥምቀት ምስጢር መሰረቱ ይሄ ሆኖ ዋናው ምስጢሩ ግን ያው አዳም በተፈጠረ በ40 ቀኑ ጸጋ እግዚአብሔር ለብሶ ወደ ገነት መግባቱ በዚህ በብሉይ ኪዳን እንማራለን። ሔዋንም በተፈጠረች በስንት ቀኗ? በ80 ቀኗ አዳም ወዳለበት ወደ ተዘጋጀላት ስፍራ የገባችበት ምስጢር ገላጭ የሆነ ይህንን የኦሪት ዘሌዋውያን ምዕራፍ 12 ላይ ያለ ቃል ነው። ስለዚህ በዚህ መሰረት የትኛውም እስራኤላዊ ወንድ ከሆነ በተወለደ በ40 ቀኑ ወደ ቤተ መቅደስ በእናቱ እቅፍ ይሄዳል። ይዞት የሚሄደው ያላቸው ሀብት ንብረት ያላቸው ባለ ሀብቶች ከሆኑ ጠቦት ይዘው ይሄዳሉ። ምን ይዘው ይሄዳሉ? ጠቦት። ከሌላቸው ደግሞ ዋኖስ 2 የርግብ ጫጩቶች ይዘው ይሄዳሉ፣ ድሆች ከሆኑ ማለት ነው። ስለዚህ ፍትሃዊ የሆነ ሚዛናዊ የሆነ የአምልኮት ስርዓት ነው የተሰራላቸው። እመቤታችን በምድር ስርዓት ባለጸጋ ናት ድሃ? መልሱ እንጂ። ባለጸጋ ናት ድሃ እመቤታችን? ኢየሱስ ክርስቶስ በምድር በነበረበት ጊዜ ድሃ ነበረ ወይስ ሀብታም? ፎቅ ሰርቶ በምድር ላይ ደቀ መዛሙርቱ እንደምንም ብለው ተንሸራሸረው እንዲኖሩ ከሁሉም በላይ ባለጸጋ ሆነው እንዲኖሩ ነው አድርጎ ሄደው። ራሱን የሚያስጠጋበት ስፍራ ነበረው። ለቀበሮች ጉድጓድ፣ ለወፎች የወፎች ምንድን ነው? ጎጆ አትሉም እንዴ? የወፎች ማደሪያ ምንድን ነው? ጎጆ። ቀበሮስ ጉድጓድ አላቸው። ለሰው ልጅ ግን ራሱን እንኳን የሚያስጠጋበት ስፍራ አልነበረውም። ስለዚህ ድሃ ነበረ ማለት ነው። እመቤታችንም ድሃ ናት። ስለዚህ ከድህነቷ የተነሳ ስርዓቱ መፈጸሙ ግድ ነው። ስለዚህ የድሃ ስጦታ ወደ እግዚአብሔር ቤት የሚቀርበው 2 ጫጩቶች፣ የርግብ ጫጩቶች ይዞ መሄድ ነው። ይህንን ይዛ እመቤታችን በዛሬው ዕለት ልጇን በወለደች በስንት ቀኗ? በ40 ቀኗ ወደ ቤተ መቅደስ ከአረጋዊው ከስምዖን ጋር ተጓዙ ማለት ነው። ስለዚህ ኢየሱስ ክርስቶስ ወደ መቅደስ ምን ያለበት ቀን ነው? በማን እቅፍ ሆኖ?
ስለዚህ እኛም ስንመጣ በእናታችን በድንግል ማርያም እቅፍ ሆነን በመንፈስ ቅዱስ ቀስቃሽነት ወደ መቅደስ መምጣታችን በጣም ትልቅ ምስጢር ያለው ስለሆነ ለበረከት መምጣታችሁ ደስ ሊላችሁ ይገባል ማለት ነው። በዚህ ቀን ኢየሱስ ክርስቶስ ያው ከመቅደስ ተለይቶ አያውቅም። ይሁን እንጂ ይህ ታላቅ ምስጢር ያለው ቀን እንደመሆኑ መጠን ይህንን ታላቅ ምስጢር ባለው በተፈጸመበት ቀን በዚህ ስፍራ መገኘት ልዩ በረከትን ያሰጣል ነው። በዚህ ቤተ መቅደስ እመቤታችን ስትገኝ ጌታችንም ሲገኝ ሌላ ደግሞ የኢየሱስ ክርስቶስን መወለድ ሲጠብቅ የነበረ አንድ ሽማግሌ ደግሞ አለ። አረጋዊ ስምዖን ይባላል። ማን ይባላል? አረጋዊ ስምዖን ይባላል። በብሉይ ኪዳን 70 ሊቃናት የሚባሉ ነበሩ፣ ወይም 72 ናቸው ሊቃናቱ፣ ግን 70 ሊቃናት በመባል ነው የሚታወቁት። ከ12ቱ ነገደ እስራኤል 6 ተዋጥተው 6 ሲባዛ 12 ስንት ነው? ለድርሃም ነው እንዴ እናንተ ስሌት? ወዲያው ነው መመለስ። ቆይ አንድ ድርሃም ስንት ነው በኢትዮጵያ ብር? አቤት አቤት! የቀን ታውቋታላችሁ፣ ጎበዞች ናቸው። እና ታዲያ 6 ሲባዛ 12 ስንት ነው? ስለነገርኳችሁ ነው። ጥሩ 72 ነው። ስለዚህ ከእያንዳንዱ የእስራኤል ነገር 6 የብሉይ ኪዳን አዋቂ ብቻ አይደለም የሚተረጉም፣ ቋንቋውን የሚያውቅ፣ ፊደሉን የሚያውቅ፣ የዘር ግንዱን የዘር ሐረጉን አመጣጡን የሚያውቅ 6 ሰው ተመርምሮ ወጣ። ብሉይ ኪዳኑን ከዕብራይስጢ ወደ ምን እንዲተረጉሙ? ወደ ግሪክ እንዲተረጉሙ ከሚተረጉሙት ሰዎች መካከል አንዱ ስምዖን ይባላል። ማን ይባላል? ስምዖን ይባላል። አረጋዊ ነው፣ በጣም ሽማግሌ ነው። እና ተቀበለ። ከዕብራይስጢ ወደ ግሪክ እየተረጎመ ነው። እየተረጎመ እየሄደ ሳለ ሰዓት ስለሌለ ነው ማሳጠረው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ደረሰ። እየተረጎመ ነው፣ ቃል በቃል ነው የሚተረጉመው። ከዕብራይስጢ ወደ ምን? ወደ ግሪክ እየተረጎመ ማለት ነው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ያለው ቃል ሁላችንም የምናውቀው ምንድን ነው የሚለው? እነሆ ድንግል እስኪ በሉ በድንግልና ጸንሳ በድንግልና ትወልዳለች። ከኋላ እግዚአብሔር ታላቅ ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ቃል ላይ ደረሰ። ይሄ ደግሞ ለአንድ የብሉይ ኪዳን መምህርና ብሉይ ኪዳንን ከመማር ወደ ማስተማር ለተሸጋገረ እንደገና ደግሞ እድሜውን ሁሉ ይህንን እያጠና ላደገ አንድ እስራኤላዊ ወደ ግሪክ ሲተረጉመው በጣም ከባድ ስለሆነ ማንም የሚቀበለው የለም ብሎም ስላመነ ይሄ በፍጹም ማንም የሚቀበለው የለም፣ እንዲህ ብዬ ብተረጉም ተረት ነው ይሉኛል ብሎ ሱባኤ ሳይገባ እግዚአብሔርን ሳይጠይቅ በራሱ ፈቃድ እነሆ ሴት ጸንሳ ወንድ ልጅ ትወልዳለች አለ። የማን ፈቃድ ነው ይሄ? የእግዚአብሔር የእሱ ፈቃድ። የእግዚአብሔር ፈቃድማ የተቀመጠው ነው። ታላቅ ምልክት ያደርጋል እግዚአብሔር። ድንግል በድንግልና ጸንሳ በድንግልና ምን ትላለች? ትወልዳለች። ይሄ የእግዚአብሔር ፈቃድ ነው። የእሱ ፈቃድ ደግሞ ሴት ጸንሳ ትወልዳለች። ሴት ጸንሳ ለመውለዷ ምልክት ነው ወይ? ስንት ሴቶች ጸንሰው ወልደዋል? ልብ በሉ። በጣም ከባዱ ነገር በምድር ላይ የእግዚአብሔርን ዓላማ እንደ ወረደ እንደ ቃሉ አለመረዳት ነው አንዱ። ሁለተኛው ደግሞ አልገባ ያለንን የመጽሐፍ ቅዱስ ቃል በራሳችን ስሌት መተርጎም ሁለተኛው የሚያስቀጣ ነው። በጣም ከባዱ አሁን በዘመኑ በጣም ከባድ የሆነው ነገር መጽሐፍ ቅዱስን ቃል በቃል በራሱ መረዳት አይቻልም። ትርጉም ያስፈልገዋል፣ ማብራሪያ ያስፈልገዋል፣ ምስጢር ያስፈልገዋል። በአማርኛ ስለተጻፈ ብቻ መረዳት አይቻልም። መጽሐፍ ቅዱስን መረዳት የሚቻለው በማን ፈቃድ ብቻ ነው? እግዚአብሔር በገለጠላቸው ሰዎች ብቻ ነው መረዳት የሚቻለው። በራሳቸው እንረዳለን ብለው ሰዎች እንዴት ባለ የተሳሳተ መንገድ እየሄዱ እንደሆነ የምታውቁት ጉዳይ ነው። ሰው ከመሬት ተነስቶ 6 ወር ወይም 1 ወር ሊሆን ይችላል የሆኑ ሰዎች አሰልጥነውት በቃ የመጽሐፍ ቅዱስ መምህር ሆኖ ታገኙታላችሁ። ቢያንስ እናንተዬ አንድ የሂሳብ አስተማሪ ለመሆን ቢያንስ ስንት ዓመት ያስፈልገዋል? ንገሩ። ቢያንስ
ስንት ዓመት? 12 መጨረስ ቢያንስ እሺ፣ አስረኛ መጨረስ የለበትም? ቢያንስ በትንሹ ዲፕሎም ሊኖረው ይገባል። ዲፕሎም እስኪጨርስ ድረስ ስንት ዓመት መማር አለበት? መልስልኝ እንጂ ዲፕሎም ያላችሁ ሰዎች ልበል፣ ዲፕሎም ዲግሪ ያላችሁ ሰዎች፣ አንድ ሰው ዲግሪ ለመያዝ ስንት ዓመት ያስፈልገዋል አይደል? አንድ ዲግሪ ይዞ የአንድ ሙያ መምህር ለመሆን ፊዚክስ፣ ኬሚስትሪ ምናምን መምህር ለመሆን ለዛም የተዋጣለት መምህር ለመሆን እንዴት ነው አንድ ሰው ዝም ብሎ ተነስቶ አብሯቸው የነበረ ሰው ገና ቁጭ ብሎ በመምህራን እግር ስር በአትሮንስ እግር ስር ቁጭ ብሎ ሳይማር መምህር ነኝ ሲላችሁ ከዚህ ሰውዬ እግር ስር ቁጭ ብሎ ለመማር የሚቀመጥ ሰው ነው የሚያሳዝነኝ። የመጽሐፍ ቅዱስ ገልጦ ተገልጦልኛል መጽሐፍ እንዲህ ሆኗል እንዲህ እያለ መጽሐፍ ቅዱስን ለመተርጎም የተቀመጠውን የእግዚአብሔር ቃል የሚያጣምሙ በጣም የተረገሙ ናቸው። አይቻልም። በዓለማዊ እንኳን ስናየው ማለት ነው እንኳን ፊዚክስ፣ ሂሳብ፣ ኬሚስትሪ፣ ጂኦግራፊ ለማስተማር የስድስተኛ ክፍል ጂኦግራፊ ያስተምራል? የስምንተኛ ክፍል ያስተምራል? አያስተምርም ማለት ሰዎች ከመሬት ተነስተው እናስተምራለን ሲሉ ቁጭ ብለው እውነት ነው ብለው የሚማሩ ሰዎች በጣም በተሳሳተ መንገድ እየተጓዙ መሆናቸውን አያውቁም። የእግዚአብሔር መንፈስ ያለው በአትሮንስ እግር ስር ቁጭ ብሎ በመምህራን እግር ስር ቁጭ ብሎ መምህራን በገለጡት ዕውቀት ለመረዳት ቁጭ የሚለው ነው። መንፈስ ቅዱስ የሚገኘው እዛው ነው። መንፈስ ቅዱስ የሚገልጠው እዛው ነው። የሚገርማችሁ ስምዖን አድጎ እንኳን አልተገለጠለትም ማለት ነው። የእግዚአብሔር ፈቃድ ምን ይላል? እንዲህ አለ። እስኪ እግዚአብሔርን ፈቃድ ልጠይቅ። በብሉይ ኪዳን የተለመደው አንድ ነገር ከከበዳቸው ሱባኤ ነው የሚገቡት። ስምዖን ሱባኤ አልገባም፣ በራሱ ተረጎመ። ሲተረጉም ልክ ሴት ጸንሳ ትወልዳለች ብሎ ጻፈ። እግዚአብሔር እስኪፈቅ ድረስ ዝም አለው፣ እስኪጽፍም ዝም አለው። ግን በእንቅልፍ መታው። በምን? በእንቅልፍ። ከዛ ተኛ ማለት ነው። ልክ ተኝቶ ሲነቃ ምን ተብሎ ተጽፏል? ድንግል። የእግዚአብሔርን ሐሳብ ማንም ማስቀየር አይችልም በምንም ተአምር ማለት ነው። እንዴ እንቅልፍ ያለቀቀኝም ወይስ ተሳስቻለሁ አልፋኩትም እንዴ ብሎ ሁለተኛ ፋቀው። ሁለተኛ ፋቀና አሁንም ድጋሚ ሴት ጸንሳ ትወልዳለች ብሎ ጻፈ። አሁንም እግዚአብሔር አላሳለፈውም። ልክ እንደ ዮናስ መታው በእንቅልፍ ማለት ነው። አሁንም ምን ተብሎ ተጽፏል? በሉ እንጂ ጥሩት። ይሄ ማን ሐሳብ ነው? እግዚአብሔር ይጨነቅበት፣ ምን አገባው እሱ። እግዚአብሔር በሚነደው እሳት መካከል በተሰነጠቀው አለት መካከል አሳልፍሃለሁ ካለ ማሳለፍ ይችላል አይችልም? የሰለስቱ ደቂቅ ድርሻ አምኖ ወደ ምን መግባት ነው? የዳንኤል ድርሻ አምኖ ወደ አንበሳ ጉድጓድ መግባት ነው አይደል? ማዳን የማን ነው? የማን ነው? ብለሃል ስለ ቃልህ በቃ እገባለሁ አምነህ እግዚአብሔርን ለመፈታተን ሳይሆን አስጨናቂ ነገር በሆነበት ጊዜ አንተ ስለ ቃልህ ብለህ እኔን እንደማትተወኝ አምናለሁ ብሎ ሲገባ እግዚአብሔር ይተዋል? በታሪክ ማህደር ስናጠና በቅዱስ መጽሐፍ ያለፉ ወጣቶች አባቶች ስናጠና በዚህ መንገድ ነው ያለፉት። አምነው በሶስተኛ ደረጃ አሁንም ከእንቅልፉ ነቅቶ በሶስተኛ ደረጃ ሊፍቅ ሲል የእግዚአብሔር መልአክ መጣ፣ ከለከለው፣ ሊያሳልፈው አልፈቀደም። ይትመውት ዘእንበለ ትርአይ መሲሖ ለእግዚአብሔር። እስኪ በሉ ይትመውት ዘእንበለ ትርአይ መሲሖ ለእግዚአብሔር። እስኪ ድገሙት። ይትመውት ዘእንበለ ትርአይ መሲሖ ለእግዚአብሔር። በእግዚአብሔር የተቀባውን በሉ እንጂ ሳታይ አትሞትም። ማን አለው? ይሄ የእግዚአብሔር መልአክ አለው። ስለዚህ ቃል በቃል ያንኑ ተረጎመ ማለት ነው። ይሄ በተባለ በ400 ዘመኑ በስንት ዘመኑ? በስንት ዘመኑ? ስምዖን ሽማግሌ ነው። ሽማግሌም ተሆኖ እንግዲህ ያው ቅልብልብ እጅ ይባላል። የተቅለበለበት እጅ እሳት ልትነካ ትችላለች፣ ሌላም ልትነካ ትችላለች። ይሄ ነገር ተነገረው ማለት ነው። ስጋው አልቆ አጥንቱ ከቆዳው ጋር ተጣብቆ አልጋ ላይ ሆኖ 400 ዘመን ጠበቀ። ስንት መቶ? 400 ዘመን።
የማንን ፈቃድ ስለተላለፈ ነው? የእግዚአብሔርን ፈቃድ። 400 ዘመን አይደለም ሌላ ዘመናትም ሊያስቀጥል ይችላል። የእግዚአብሔርን ፈቃድ መተላለፍ ማለት ነው። እየጠበቀ በትዕግስት እየጠበቀ ህመሙን አስተውሉ። 400 ዘመን አይደለም አልጋ ላይ ሆኖ 48 ሰዓት አልጋ ላይ መተኛት ምን ያህል ከባድ እንደሆነ የተኛችሁ ታውቁታላችሁ። ወይም የተኛ ዘመድ ካላችሁ ከባድ ነው። መንቀሳቀስ አይችልም። አልጋው ላይ ነው ያለው። ስጋው አልቋል፣ አጥንቱ ደርቋል፣ ግን ትንፋሹ አልወጣችም። ማንን እየጠበቀ ነው? ኢየሱስ ክርስቶስን። ዛሬ ቀን ነው 400 ዘመን ተፈጽሞ ጌታ በተወለደ በ40 ቀኑ በእመቤታችን እቅፍ ሆኖ ወደ ቤተ መቅደስ መጣ። የሚገርማችሁ ነገር ስምዖን ከአልጋው ተነስቶ ወደ መጸዳጃ ቤት መሄድ አይችልም። ስንት ዘመን ነው የተኛው? አይችልም። ልክ እመቤታችን እጇን ታቅፋ መቅደሱ ጋር ስትደርስ እንደ ከአልጋው ስካሩ እንደለቀቀው ተኝቶ እንደሚነቃ ጎልማሳ ብድግ ብሎ እየሮጠ ወዴት? ወደ ቤተ መቅደስ መጣ። ተአምር ነው። እየሮጠ ሲመጣ ልክ ኢየሱስ ክርስቶስ በድንግል ማርያም እቅፍ አየው። ሄዶ በጉጉት ሲናፍቀው የነበረው ስለሆነ ታቀፈው፣ ተቀበላት ከእመቤታችን ታቀፈው። እሱን እያየ እንባው እየወረደ ታድሶ ማለት ልደተ ስምዖን የሚባለው እንደ አዲስ ስለሆነ ጉልበቱ ስለተመለሰለት፣ ብርታቱ ስለተመለሰለት፣ ያለቀው ስጋው በርትቶ ጠንክሮ ወደ ቤተ መቅደስ ገሰገሰ። ኢየሱስ ክርስቶስን ታቀፈ፣ አየው፣ እንባው ይወርዳል። ጌታ ሆይ ዓይኖቼ በሉ እስኪ ጌታ ሆይ በሉ፣ ዓይኖቼ ማዳንህን አይተዋልና ባሪያህን በሰላም ታሰናብተዋል። እድለኛ ሰው ነው ይሄ ሰው። እንኳን 400 ዓመት 1000 ዘመንም ቢሆን ጠብቆ እግዚአብሔርን እንደማየት ያለ ጸጋ አለ ወይ? የትኛውንም ያህል ጠብቁ፣ ብቻ እግዚአብሔርን በመጠበቂያው ግንብ ሆናችሁ ከጠበቃችሁት እግዚአብሔር ክብሩን ይገልጣል፣ ይታያል ለሚታመኑት። ጠበቀ። ከዛ ቀጥሎ የተናገራቸው ነገሮች አሉ። ይህ ሕፃን ለእስራኤላውያን ለመነሳታቸውና ለመውደቃቸው የተሾመ ነው። ላመኑት ለመነሳታቸው፣ ላላመኑት ደግሞ ለመውደቃቸው። አምላክ ነው ላሉት ለመነሳታቸው፣ ሩቅ ብእሲ ነው ላሉት ደግሞ ለመውደቃቸው የተሾመ ነው። እመቤታችን ደግሞ ለኪኪሰ ያህል ይበው ውስተ ልብኪ ኩናተ ኑፋቄ፣ በአንቺ ሆድ ውስጥ ደግሞ እንደ ሰይፍ የሚከፍል ሰይፍ ያልፋል አላት። አንደኛ በስደት ወቅት የሚያጋጥማት ሰይፍ፣ ሁለተኛ በመስቀል ልጇ ተሰቅሎ ስታይ የሚያልፍባት ሰይፍ፣ ሶስተኛ ያ መከራ ያየችበት ልጇ ወደ መቃብር ሲወርድ ያለው ሰይፍ ታይቶት ባንቺ ደግሞ በሆድሽ ሰይፍ ያልፋል አለ። ወደዚህ ትርጉም አልገባም። በዚህ ርዕስ ውስጥ 2-3 ነጥቦችን ጠቆሚያችሁ። እናንተ የእግዚአብሔርን ማዳን አይታችሁ ንስሐ ገብታችሁ እንድትሄድ ነው የምፈልገው። የእግዚአብሔርን ማዳን ያየ ቃሉን የሰማ ጆሮ ልቡን ለንስሐ አዘጋጅቶ ደስ እያለው ነው የሚሄደው ወደ ቤቱ። ሸክም ተሸክሞ ሸክም ይዞ ወደ ቤቱ አይሄድም። የእግዚአብሔርን ማዳን ለማየት ነው የመጣችሁት። ይኸው እግዚአብሔር ማዳኑን አሳይቷቸዋል። ከሰማይ ወርዶ ከድንግል ተወልዶ በጥቂት አድጎ ዕለቱን ተጸንሼ ዕለቱን ተወልጄ ልደግ ሳይል ሕግ ጠባያዊን ሕግ መጽሐፋዊን እየፈጸመ ሕግ ጠባያዊ ዕለቱን ተወልዶ ዕለቱን ልደግ ሳይል አባ እመ ዮሴፍን አባዬ እያለ ድንግል ማርያምስ እማዬ እስኪ በሏት፣ ኧረ በደንብ በሏት፣ እማዬ እያለ ልክ ሕፃን እየተኮለታተፈ እናቱን በሚጠራበት ቋንቋ ማዬ እያለ አደገ። ሕግ መጽሐፋዊ ደግሞ በ6 በተወለደ በ8 ቀኑ ወደ ቤተ ግዝረት፣ በተወለደ በ40 ቀኑ ወደ ቤተ መቅደስ እጉለ ርግብ ዘውገ ማዕነቅ ይዞ በ12 ዓመቱም ወደ ቤተ መቅደስ ተጓዘ። ይህንን እየፈጸመ አደገ። ነቢዩ ስምዖን ባሪያህን ታሰናብተዋለህ አለ። ከዚህ መጀመሪያው ነጥብ የምናየው የትዕግስት ፍሬ ነው። የምን ፍሬ? የትዕግስት ፍሬ። አዎ፣ በለስዋን የጠበቀ ፍሬዋን ይበላል። ጠበቀ፣ እግዚአብሔርም አሳየው። የትዕግስት ፍሬ በጣም በብዙ መንገድ
ማየት ይቻላል። ግን ጊዜ ስለሌለኝ በኋላ ላይ መጠብቀው ደግሞ የመጣሁበት ዓላማ እንዳልረሳ። የመጣሁበት ዓላማ ስል ለማስተማር አይደለም እንደ የመጡት እንዳትሉኝ፣ ደግሞ ሌላ ዋናው ዓላማ ስላለ ብዬ ነው። የትዕግስት ፍሬ ከስምዖን ምናየው ጠበቀ። ጌታን ታያለህ ተባለ፣ አየ። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 ጀምሮ ስትመለከቱ ኖህ በ120 ዘመን እግዚአብሔር እመጣለሁ ብሎ ጻድቅ ስለሆነ በንፍር ውሃ ከሚጠፉት ሰዎች ጋር እንዲጠፋ እግዚአብሔር ስላልፈቀደ መርከብ ሥራ አለው። በአካባቢው ሐይቅ አልነበረም፣ በአካባቢው ውሃ አልነበረም። ውሃ በሌለበት በደረቅ መሬት ለ120 ዘመናት የሚቆይ መርከብ በትዕግስት ሰራ። ለስንት ዘመን? 120 ዘመን። 120 ዘመን መርከቡን ጠበቀ። ያ ትዕግስቱ ከንፍር ውሃ በውሃ ከመጥፋት ድልድይ ሆነው። ያቺ መርከብ ቤተ ክርስቲያን ናት። ያቺ መርከብ ድንግል ማርያም ናት። ያቺ መርከብ ኦርቶዶክስ ናት። እኛ ሁላችንም ጸንተን የምንሻገርባት ናት መርከቧ። አንድ ገበሬ ታውቃላችሁ፣ ገበሬ ያርሳል፣ ያለሰልሳል፣ ይዘራል። ከዘራ በኋላ ወዲያውኑ ማታ ዘርቶ በማግስቱ ቆፍሮ ደርሶ ይሆን አልደረሰም ይላል ወይ? በወሩስ በሁለት ወሩስ ይጠብቃል ማለት ነው። ገበሬው ያርሳል፣ ያለሰልሳል፣ ይዘራል፣ ከዛ ይጠብቃል። ምን ይላል? ይጠብቃል። ልክ ጠብቆ ምን ይወጣለታል ማለት ነው? ቅጠል ነው እንዴ የሚወጣው አይልም። ከቅጠሉ ምን ይጠብቃል? አበባ ይጠብቃል። ከአበባው ምን ይጠብቃል? ፍሬ ይጠብቃል። የግዴታ ነው ማለት ነው። ይህንን ጠብቆ ልክ 1 ኩንታል ጤፍ ዘርቶ ስንት ኩንታል ያገኛል? 100 ሁላ ሊያገኝ ይችላል። በትንሹ 30፣ 40%፣ 50%፣ 80%፣ 100% ሊያገኝ ይችላል። ፍጹም የማይመጣጠን ማለት ነው። 1 ኩንታል ዘርተሽ 80 ኩንታል ለማግኘት መጠበቅ አለብሽ የለብሽም? መልስልኝ እንጂ አለብን። ስንኳን የተወሰኑ ወቅቶች፣ ስንኳን የተወሰኑ ጊዜያቶች እድሜ ዘመናችን በሙሉ እሱን እያገለገልን ጠብቀ ነው ለዘላለም የምናገኘውን የትዕግስት ፍሬ የሆነውን የእግዚአብሔርን መንግሥት ለመቀበል እንዴት ነው የሚያቅተን? በዚህ በኃላፊው ዘመን እንዴት እንታለላለን? በዚህ እንደ ጤዛ ለሚያልፈው እንደ አይን ጥቅሻ ለሚረግፈው እንዴት እንታለላለን? ልንታገስ ይገባል ማለት ነው። እኛ እያስቸገረን ያለው ስጋዊ ፈቃዳችን የዚህ ዓለም ኑሮ ነው እያስቸገረን ያለው። ይጠብቃል ገበሬው፣ ፍሬውን ይለቅማል። ፍሬውን ሲለቅም በምሴት ይደምጽ ብካይ ወጽዋ ፍስሐ። ሲወጡ እያዘኑ እያለቀሱ ነው የሚወጡት ገበሬዎቹ። እሪ እያሉ እያለቀሱ ሳይሆን በውስጣቸው እየተብሰለሰለ። ለልጅ ገበሬ ዘሩን ቆልቶ ፈጭቶ ይበላል? መልሱልኝ። የገበሬ ልጆች መልሱልኝ። የነጋዴ ልጆች በሌላ ምሳሌ ነው መነግራችሁ። አይነታውን ነጋዴ አይነታውን ለአስቤዛ ያውላል? በምን ይነግዳል? አንድ ገበሬ ለዘር የሚጠብቀውን ዘሩን አይቆረጥምም። ከሆነ ዘረ ቆርጥም ነው የሚባለው። እየተራበም ቢሆን እስከ ሰኔ ድረስ ያጠራቅማታል። ሰኔ ላይ ምን ያደርጋታል? እኔ በጣም የሚከብደኝ ነገር ዘራችን እኮ ነው እየበላን ያለ ነው። እኛ ተረድታችሁኛል? ኦርቶዶክሳዊ ሆኖ ንስሐ ግባ ተብሎ አለመግባት ዘር መብላት ይባላል። ሕግ መጣስ ይባላል። ፈቃዱን መተላለፍ ይባላል። ይህ ካለማወቅ የተነሳ ነው። ስለዚህ ልንመለስ ይገባል ማለት ነው። ገበሬው እንዲህ ታግሶ ሲመለስ ወሰው ያቱ መጽን ዘይት ፈሱ ወጾሮ ከላሰስቲኦም። አዎ እያዘነ ሂዶ ከዛ ሲመለስ ደግሞ ምኑን ታቅፎ ነዶውን ታቅፎ ደስ እያለው በአህያ ጭኖ ተትረፍርፎ አንድ አህያ ጭኖ ወጥቶ በመኪና ጭኖ እህሉን ይመለሳል። ብቻችን ሆነን መጥተን ከቅዱሳን ጋር እኮ ነው ተቀላቅለን የምንሄደው ከመላእክት ህብረት ጋር። ይሄ የትዕግስት ፍሬ ነው። ኢዮብ መጥቀስ ይቻላል፣ ወደዛ አልሄድም። የኢዮብ የትዕግስት ፍሬ አይታችሁታል። ለትዕግስት ሁሉ ምሳሌ ሆነዋል ማለት ነው። ሌላው አይኖቼ ምንህን አይተዋልና
በጣም የሚገርም ነው ይሄ ማዳኑን ማየት። ከውጭ አይን ወደ ልብ አይን መመለስ ማለት ነው። ይሄ ከውጭ አይን እስኪ በሉ ወደ ልብ አይን። ከምን አይን? ከውጭ አይን እስኪ በሉ ወደ ምን አይን? በጣም የሚገርም ነው ይሄ። ውጫዊ አይኑን ጨፍኖ ውስጣዊ አይኑን የገለጠ ማለት ነው። ብፁዕ አባታችን ስለመጡ ካላችሁበት ብድግ በሉ። ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ድሜጥሮስ አመልማለ ወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ድሜጥሮስ አመልማለ ወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ድሜጥሮስ አመልማለ አይኖቼ እስኪ በሉ ማዳንህን አይተዋልና ባሪያህን በሰላም ታሰናብተዋለህ። ከዚህ የበለጠ የእግዚአብሔርን ማዳን ማየት አለ ወይ? እንደው አብይ ጾም ስለሆነ ነው እንጂ አስጨበጭባችሁ ነበር ማለት ነው። ይኸው የእግዚአብሔርን ማዳን የምናይባቸው አባቶቻችን ከአባቶቻችን መካከል አንዱ ታላቁ የጸሎት አባት የሁላችን የበረከት አባት ብፁዕ አባታችን አቡነ ድሜጥሮስን በመካከላችን እግዚአብሔር አስገኝቶልናልና ስሙ ይመስገን። እንግዲህ እንዳልኳችሁ ወደ መጨረሻ አካባቢ ጊዜ አጣችሁ ንስሐ ለመግባት ፈልጋችሁ ጊዜ አጣችሁ ካላችሁ ክቡር መርስዔ ሐዘንም የአውዳቢ ምስካየ ኅዙናን ዋና አስተዳዳሪ ዶክተር መርስዔ ሐዘን ቆሞስ አባ ማእመንም አሉ፣ መልአከ ስብሐትም አሉ። እኛ ቆየት ብለን የተወሰኑ ሰዎችን ንስሐ ሰጥተን መጨረሻ ላይ ውጪ ላይ መሆነን ቢሆን ንስሐቸውን ተቀብለን እንሄዳለን። ይህንን መመሪያ የሰጡት ብፁዕ አባታችን ስለሆኑ በዚህ መንገድ እናስተናግዳለን። ወደ ነጥቦቼ ልሂድ። የመጀመሪያው የስምዖን ትልቁ ፍሬው ትዕግስት ነው። የትዕግስቱ ፍሬ ተመልክተናል። ሁለተኛ ከውጭ አይን ወደ ምን አይን? ወደ ምን አይን? ወደ ውስጥ አይን። ልብ በሉ። በቤተ መቅደሱ በኢየሱስ ክርስቶስ ዕድሜ ያሉ በጣም ብዙ እስራኤላውያን በእናቶቻቸው እቅፍ ተይዘው መጥተዋል። በጣም ብዙ ማለት ነው። ብዙ ሽማግሌዎችም ነበሩ፣ ልክ እንደ ስምዖን ማለት ነው። ግን ኢየሱስ ክርስቶስን ለማየት የምን አይን ያስፈልጋል? መልሱልኝ እንጂ የውስጥ አይን ያስፈልጋል ማለት ነው። የውስጥ አይን የግድ ያስፈልጋል። የውስጥ አይን ያላቸው ሰዎች ናቸው የእግዚአብሔር ፍቅር የሚያዩት፣ የእግዚአብሔር ክብር የሚገለጥላቸው። ሰማያዊው መስኮት ተከፍቶ ማየት የሚችሉት እንደ ዮሐንስ መጥምቅ ያሉት ናቸው። ኢየሱስ ክርስቶስ በሕዝቡ መካከል ሲገለጥ እነሆ የዓለምን ኃጢአት የሚያስወግድ የማን በግ አለ? የእግዚአብሔር በግ። ብዙ ሰዎች ነበሩ፣ አላዩትም።
የምን አይን ስለነበረው ነው? ዮሐንስ የውስጥ አይን። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የምናገኘው ነው። የዓለምን ኃጢአት የሚያስወግደውን ያየው ስምዖን የውስጥ አይን ስለነበረው ነው። የውስጥ አይን የነበራቸው ቅዱሳንን በግልጥ አይተዋል። ቅዱሳን መላእክትን በግልጥ አይተዋል። በጣም ብዙ ናቸው። እኔ ለምሳሌ እንዲሆናችሁ አንድ ምሳሌ ልጥቀስላችሁ ከመጽሐፍ ቅዱስ። ሁለተኛ ነገሥት ምዕራፍ 6 ስትመለከቱ አንድ ኤልሳ የተባለ ታማኝ የኤልያስ አገልጋይ እናገኛለን። ኤልሳ ኤልያስን በሄደበት እየሄደ ውሃ እያቀበለ ያገለገለ እጅግ የውስጥ አይን ያለው ነው። በዘመኑ እንደ ኤልሳ ያሉ ብዙ ነቢያት ነበሩ። እንደውም የሚገርማችሁ ነገር ኤልያስን እግዚአብሔር ሊወስደው ሲል አባትህ መምህርህ እኮ እግዚአብሔር ጠርቶታል ሊወስደው ነው፣ ለምን ትከተለዋለህ ሲሉት አልሰማቸውም። ኤልያስም እግዚአብሔር ወደዚህ ስፍራ ጠርቶኛል ተመለስ ሲለው አልመለስም። ወደ ዮርዳኖስ ጠርቶኛል ተመለስ ሲለው አልመለስም። ልክ የዮርዳኖስ ባህር ላይ ሲደርሱ ተመለስ አለው፣ አልመለስም። በሕያው እግዚአብሔር አምልሃለሁ አልመለስም አለው። ኤልያስ በመጎናጸፊያው ባህር ዮርዳኖስን ከፍሎ ሲሻገር አብሮ ተሻገረ። የሚገርማችሁ ነገር መጨረሻ ላይ ከእኔ የምትፈልገውን ለምን፣ ከዛ በኋላ ልስጥህ አለው። የለመነው እንዳንተ ባህር እንድከፍል እሳት እንዳወርድ አላለም። በኤልያስ ላይ ያለውን ጸጋ አይቷል። የለመነው ባንተ ያለው ጸጋ በኔ ላይ እጥፍ ድርብ ሆኖ ይደር። እስኪ በሉ በአባቶቻችን ላይ ያለው ጸጋ በሉ በእኛ ላይ እጥፍ ድርብ ሆኖ ይደር። ያ ጸጋ የሚያሳይ የልብ አይን ነበረው ማለት ነው። የለመንከው ልመና በጣም ከባድ ነው። ካንተ ስወሰድ ካየኸኝ ምን ይሆናል? ካንተ ስወሰድ ካየኸኝ ምን ይሆናል? ይሆንልሃል፣ ካልሆነ ግን አይሆንም አለው። ልክ እየተነጋገሩ ሳለ የእሳት ሰረገላ መጣና ከፈላቸው። ኤልሳ አባቴ ኤልያስ፣ አባቴ ኤልያስ የእሳት ሰረገላ ብሎ ጮኸ። ኤልያስን መጎናጸፊያውን ጣለለት። ምኑን ጣለለት? ምኑን ጣለለት? የአባቶቻችን መጎናጸፊያ ባህር ይከፍላል፣ ጠላት ይገድላል፣ ከመከራ ሰውሮ ያሻግራል። የአባቶቻችን መጎናጸፊያ ልብሳቸው ያቺ 12 ዓመት ሙሉ ደም ሲፈሳት የነበረችው ሴት ታውቋታላችሁ። ልብሱን ብቻ ብነካ አለች። ልብሳቸው ባህር ይከፍላል። የኤልያስ መጎናጸፊያ በኤልሳ ላይ ልክ ከላይ ተወርውሮ የኤልያስ መጎናጸፊያ በኤልሳ ላይ ሲያርፍ እጥፍ ድርብ ሆኖ በረከቱ አረፈ። ከዛ ተሰወረ። ኤልሳ ብቻውን አልቀረም። የማን ጸጋ እጥፍ ድርብ ሆኖ በሱ ላይ አድሯል? አዎ ካይበተ መንፈሱ ለኤልሳ አደገ ይላል ቅዱስ ያሬድ። እጥፍ ድርብ የሆነውን በረከቱን ሰጠው። ሲሄድ ከአባቱ ጋር ባህር ዮርዳኖስን ከፍለዋል። ሲመለስ ባህሩ ሞልቷል። የማንን መጎናጸፊያ አግኝቷል? በሉ ተናገሩ። በዚህ ምድር ላይ ስትኖሩ፣ በተለይ በዩኤን በስደት ስትኖሩ የአባታችሁን መጎናጸፊያ ያዙ። የብፁዕ አባታችን መጎናጸፊያ በረከት ያለው መጎናጸፊያ ነው። የክብር መጎናጸፊያ ነው። ከእሳት የሚያሻግር መጎናጸፊያ ነው። ተራ መጎናጸፊያ አድርጋችሁ አትዩት። በመስቀሉ ስትዳበሱ፣ በመጎናጸፊያው ስትተሻሹ የእግዚአብሔር መንፈስ እንደነካችሁ አድርጋችሁ ብታዩ ከሆነ ይሆናል። ያመኑ ያንን በረከት አግኝተዋልና እሳቸው መጎናጸፊያ ነው። ከኃጢአት ወደ ጽድቅ እንድንመለስ፣ ወደ ንስሐ ሕይወት እንድንመጣ፣ በሥጋ ወደሙ እንድንታተም እያደረገን ያለው ያ ነው። አላስፈራውም። ባህረ ዮርዳኖስን ከፈለ። አባቴ ኤልያስ፣ የኤልያስ አምላክ ወዴት አለ አለ። መታው፣ ተከፈለለት። ከዛ በኋላ ኤልያስ አንድ ምውት ነበር ያስነሳው። ኤልሳ 2 ምውት አስነሳ። ተመለሰ። በሶርያውያንና በእስራኤላውያን ላይ ግጥሚያ ተፈጠረ። ሶርያውያን እስራኤላውያን ለማጥቃት ተነሱ። እሱ እየመከረ ከጥቃት ይጋርዳቸው ነበረ። አንድ ቀን እኛ ሰራዊታችንን ስንልክ ለምንድን ነው የሚከሽፍባቸው? ለምን አጥቅተው አይመጡም ብሎ የሶርያው ንጉሥ መከረ። አይደለም እኮ
በሆነ ስፍራ ላይ የተቀመጠ አንድ ነቢይ እዚህ ተሰብስበን ምን መከረውን እየነገረው ነው አለው። ይዛችሁ አምጡልኛል። ለሌላ አማካሪ የሆነ ወደ ራሱ የሚመጡትን ጠላቶች ማወቅ አቅቶት ይመስላችኋል? ዶታይን በተባለችው ጎጆ ውስጥ ሆኖ ይጸልያል። ሶርያውያን ወታደሮች፣ ጡንቻ ያላቸው ወታደሮች መሳሪያቸውን ታጥቀው የኤልሳዕን ጎጆ ከበቧት። ከኤልሳ ደግሞ ዓይኑ የተጋረደበት ልክ ከቅዱስ ጳውሎስ ጋር አብሮ እየኖረ የቅዱስ ጳውሎስ ጸጋ ያልተገለጠለት ዴማስ እንደነበረ ማለት ነው። ጌያዝ የተባለ ደቀ መዝሙር ነበረው። ሲነጋ በሩን ሲከፍተው ምኖች ተሰብስበዋል። ወታደሮች ከበውታል። አይዲ ካርድ ሳይኖራችሁ ወታደሮች ቤታችሁ ቢከበው ምን እንደሚወጣችሁ ምን አይነት ድንጋጤ እንደሚወራችሁ ታውቁታላችሁ። ልክ የዛ አይነት ገዳዮቻችን መጥተዋል። ጉድ ሆን አለው። ኤልሳዕ ምን እንዳሉ ታውቃላችሁ? ከነርሱ ጋር ካሉት ከኛ ጋር ያሉት፣ እስኪ በሉ ከነርሱ ጋር ካሉት ከኛ ጋር ያሉት ይበልጣሉና አይዞህ አትፍራ። ከነርሱ ጋር ያሉት አላያቸውም። እንዛ ያሉት ወታደሮች ብቻ ነው ያየው፣ በስጋ ያሉትን። ከዛ መለስ ብሎ አምላክ ሆይ ግለጥለት ዓይኑን አለው። ወደ ላይ ጸለየ። ኤልሳዕ ሲጸልይ የጌያዝ ዓይን ተከፈተ። ከውጭ ዓይን ወደ ውስጥ ዓይን ተመለሰ። መላእክትን አያቸው ማለት ነው። ታሪኩ ረዥም ነው፣ ወደዛ አልወስዳችሁም። ከውጭ ዓይን እስኪ በሉ ወደ ምን ዓይን? ወደ ውስጥ ዓይን መመልከት ነው ከስምዖን የምንማረው። ሌላ ምናልባት አሁን ለምሳሌ አንድ መስታወት ይኖራል። መስታወት በጣም የቆሸሸ ከሆነ በዚህ መስታወት ለምሳሌ የዱባይን ኦልድ ሲቲ እና ኒው ሲቲ የሚያሳይ ምንድነው ይባለው? ምንድነው ይባለው? አረ ንገሩ። አይሰማም። እሺ ብቻ አለ አይደለ? አለ አይደለ? ስለዚህ ያ መስታወት ነው። ያ መስታወት ቢቆሽሽ ያሳያል። አሁን የአሮጌው ከተማና የአዲሱ ከተማ ችግር ነው የመስታወቱ ችግር ነው ማለት ነው። መስታወቱ ሲጸዳ የምንፈልገውን እይታ ያሳየናል ማለት ነው። በውስጣችን ያለው ክፉ ነገር፣ በውስጣችን ያለው ጥላቻ፣ በውስጣችን ያለው እግዚአብሔር የማይፈቅደው ነገር የእግዚአብሔርን ክብር እንዳናይ አድርጎ ሊሆን ይችላል። ስለዚህ ያ መስታወት ሲጸዳ የምንፈልገውን ነገር ያሳየናል። እኛ ደግሞ ንስሐ ስንገባ የምንፈልገውን ቅዱስ ምስጢር ስጋውና ደሙን ለማየት እንበቃለን ማለት ነው። ከውጭ ዓይን እስኪ በሉ ወደ ምን ዓይን? ሀበነ እግዚኦ አእይንተ አእምሮ ወትረ ኪያከይራያ ዋእዛነነሂ ቃለ ዘባሕቲ ትከስማ። ቅዱስ ያሬድ አቤቱ የውስጥ ዓይንን ስጠን አንተን እንዲያዩ። አቤቱ የውስጥ ጆሮዎችን ስጠን ማንን እንዲሰሙ? አንተን እንዲሰሙ። አንተን ብቻ ቃለ ዘባሕቲትከ ያንተን ቃል ብቻ እንዲያደምጡ ይህንን ስጠን። ይህንን ነው ከስምዖን የምንማረው። ስለዚህ በትዕግስት የጠበቀ ስምዖን ኢየሱስ ክርስቶስን አይቷል። በትዕግስት የጠበቀ ገበሬ ፍሬውን ይለቅማል እንዳልነው ይሄ አብይ ጾማችን ትዕግስት የሚጠይቅ ነው ማለት ነው። ትዕግስት የሚፈልግ ነው ማለት ነው። የአብይ ጾሙ የትዕግስት ውጤት ትንሣኤን ያሳያል። ብርሃነ ትንሣኤውን ይገልጣል። ከዛ ቀጥሎ ያለው በጣም የሚገርም ነው። ባሪያህን በምን ታሰናብተዋለህ? በምን ታሰናብተዋለህ? በሰላም። አንተን ባዩ ዓይኖቼ ዓለምን አላይበትም። አሰናበተኛለህ፣ በሰላም ታሰናብተው ባሪያህን። መታደል ነው። ሰው በእውነት ንስሐ ገብቶ ከቆረበ በኋላ ዳግም ወደ ቆሻሻው ዓለም ላለመመለስ ይወስናል ማለት ነው። ይወስናል። ክርስቶስን ነው የተዋሃደው። ስጋው ደም ሲቀበል ማንን ነው የሚዋሃደው? ማንን ነው? ከስጋው ስጋን ከደሙ ደምን እንዋሃዳለን፣ እንካፈላለን። ስለዚህ አካላችንን የክርስቶስ አካል እናደርገዋለን። በሰላም ታሰናብተዋለህ። ከምንድን ነው ስምዖን ያለው? ምክንያቱም ሞት ማለት ለቅዱሳን መሰናበት ነው። ይህንን ዓለም ተሰናብተው ወዴት ይሄዳሉ? ወደ አዲሱ ዓለማቸው። በጣም የሚገርማቸው ነገር ዓይኖቼ ማዳንህን አይተዋል። ተሰቅሎ እኮ አላየም። አይተዋል እንዴ? ተሰቅሎ እያየው ያለው እኮ ገና በድንግል እቅፍ ያለው ገና ብላቴና እኮ ነው። ገና እግር ያላወጣ መራመድ ያልቻለ ማለት ነው። በስጋ ዓይን ቢታይ
መስቀል ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሳለ በቀኝና በግራ የተሰቀሉ ወንበዴዎችን ታውቃላችሁ። ጥጦስና ዳክርስ። በስጋ ዓይን ቢታይ ተሰቅሎ ያለን አንድ ወንጀለኛ ተብሎ የተሰቀለን አካል በመንግስት አስበኝ ይባላል። በጋራ ተፈርዶባቸዋል በሰውኛው። በመንፈስ ዓይን ሲታይ ግን ንጉሥ ነው በመስቀል ላይ ያለው። እባክህን በመንግስት በምትመጣበት ጊዜ አስበኝ ያሰኛል ማለት ነው። ይሄ ከውጭ ዓይን ከችንካሩ ነቅሎ ወደ መንበረ መንግስት የሚወስድ ነው። በዚህ የተነሳ ነው ጥጦስ እባክህን በመንግስት አስበኝ። ቅዱስ ስምዖን የታቀፈው ሕፃን መስቀል ላይ ተሰቅሎ ደሙ ፈሶ ዓለምን ሲያድን ይታየዋል። ዓይኖቼ ማዳንህን አይተዋልና ባሪያህን በሰላም ታሰናብተዋለህ አለ። በሰላምም ተሰናበተ ወደ ፈጣሪው፣ በሰላምም ተሸኘ። ዓይኖቼ ማዳንህን አይተዋል። ኦርዲኑን ከክፉ ነገር ነቅሎ ወደ በጎ ነገር የሚያመለክት ነው። ከዓለም ነቅሎ ወደ ቤተ ክርስቲያን የሚያመጣ ነው። እግዚአብሔር ከማይፈቅደው ነገር ነቅሎ እግዚአብሔር ወደሚፈቅደው ነገር። የገላትያ ክርስቲያኖች ቅዱስ ጳውሎስ ጨነቀው፣ አስተማራቸው። በዓይናቸው የክርስቶስ የማዳን ሥራ ተተክሎ ነበረ እና ከዕለታት በአንድ ቀን ያጋጠማቸው ፈተና ምንድን ነው? ዓይናቸውን ከክርስቶስ መስቀል አንስተው ወደ ዓለም ወስደው ነበረ እና ምን እንዳላቸው ታውቃላችሁ? ቅዱስ ጳውሎስ እናንት የገላትያ ክርስቲያኖች፣ እናንት የምን ክርስቲያኖች በሉ እስኪ ክርስቶስ በሉ እንጂ ክርስቶስ በዓይናችሁ እንደተሰቀለ ሆኖ አልነበረም ወይ? ኦርቶዶክሳዊ የሚባል ሰው ወጣት አማኝ ዓይኑን ከመስቀል አያነሳም። ዕለት ዕለት እየሰማችሁ ነው። ዓይኑን ከመስቀል ካላነሳ ሁል ጊዜ መስቀሉን የሚያይ ከሆነ የማዳኑን ሥራ የሚያይ ከሆነ በምድር ላይ ያለውን ፈተና በመስቀሉ ይታገሰዋል፣ በመስቀሉ ያልፈዋል። የዓለም መድኃኒት ሲሆን፣ የዓለም ጌታ ሲሆን እርሱ ለኔ ሲል መከራ ተቀብለዋል ይላል ቅዱስ ጊዮርጊስ። ስለዚህ ነው መከራ አደረሱበት፣ በጫማው ላይ እንደ ወስፌ የሚወጋ ችንካር አደረጉበት። ወአስተሳንዎ ለቅዱስ ጊዮርጊስ አሳእነ ዘሐጺን፣ እንደ ወስፌ እንደ መርፌ የሚወጋ ጫማ ሰርተው አላራምድ እስኪለው ድረስ። እንኳን ወስፌ እሾህ ሲወጋን መንቀሳቀስ አንችልም አይደለ? አላራምድ አለው። ጫማው ሲያጠልቀው ወስፌዎቹ መርፌዎቹ ወደ እግሩ ገቡ። ወሶበ ስእነ ሰጊረ ድቡ ተሆረ፣ መንቀሳቀስ መራመድ ባቃተው ጊዜ ተጎንብሶ ሄደ። ጸርሃ ጊዮርጊስ ወይቤ እፎ ይሄሊ፣ ቅዱስ ጊዮርጊስ እንዲህ ብሎ ጮኸ። ምን ብሎ? እንዴት አላስብም? ምን ብዬ እንዴት አላስብም? ከመ አምላኬ የተሰቅለ ዲበ ዕፀ መስቀል፣ ጌታዬ አምላኬ ፈጣሪ በመልዕልተ መስቀል እንደተሰቀለ እንዴት አላስብም ብሎ ሲል እግዚአብሔር ስቃዩን አነሳለት፣ በጽናትም ገድሉን እንዲፈጽም አደረገው። አማኝ ይህንን ነው የሚያየው፣ ይህንን ነው የሚመለከተው። ስምዖንም ዓይኖቼ ማዳንህን አይተዋልና በሰላም ባሪያህን ምን ትለዋለህ? ታሰናብተዋለህ። በሰላም እንዲሰናበት የፈለገው ምን እንደሆነ ታውቃላችሁ? ከላይ ያለውን ምን ስላየ ነው? ክብር ስላየ ነው። ክብር ስላየ ደስ እያለው፣ ልክ እንደ ቅዱስ እስጢፋኖስ ማለት ነው። ደስ እያለው ከሞት ጀርባ ያለውን ትንሣኤ ስላየ፣ ከመቃብር በኋላ ያለውን መነሳት ስለተመለከተ ዓይኖቼ ማዳንህን አይተዋልና ባሪያህን በሰላም ተሰናብተዋለህ አለ። ወገኖቼ ይሄ የያዝነው አብይ ጾም የእግዚአብሔር ማዳን የተገለጠበት ጾም ነው። የእግዚአብሔር ክብር የተገለጠበት ጾም ነው። ዛሬ የመጨረሻው የሥጋም የነፍስም ቅበላ ነው አደል? የሥጋም የምንም ቅበላ ነው? የነፍስም ቅበላ ነው ማለት ነው። የሥጋ ቅበላው ታውቁታላችሁ። የተዘጋጀውን እንግዲህ ተሰናበትን እስከ ትንሣኤ ድረስ በሰላም ሰንበት ምንለው ነው። የነፍስ ቅበላ ደግሞ እንግዲህ አንዳንዶቹ ከነነዌ ጀምረው ሥጋ አንበላም ብለው የጾሙ አሉ። አይገርማችሁም? ከነነዌ ጀምረው በቃን ብለው
ለአድሉ ለጾም በሚለው ራሳቸውን ለጾም የሚያዘጋጁ ማለት ነው። የእግዚአብሔር ማዳን ያዩ ሰዎች በዚህ ይጓዛሉ። ሁለት ነገሮችን ልጠቆማችሁና ትምህርቴን ልጠቅል። በጣም ሰዓት ስለሄደ ቅድም ወዳልኳችሁም ብፁዕ አባታችን በመካከላችን ስለተገኙ ከዚህ በኋላ ወደ ብፁዕነታቸው ወደ ቀጣይ መርሃ ግብር ለመውሰድ ማለት ነው። የመጀመሪያው ለኛ የተገለጠው ማዳን ምድራዊ ማዳን አይደለም። የተሰጠው ድህነት እኛን ከጨለማ ወደ ምን ያሸጋገረ ነው? ወደ ብርሃን በሉ እንጂ ወደ ምን ያሸጋገረ ነው? ከጨለማ ወደ ምን? ከጨለማ ወደ ብርሃን የተሻገረ ሰው ተመልሼ ወደ ብርሃን ካልተመለስኩ ይላል ወይ? አይልም ማለት ነው። ስለዚህ በብርሃን ነው የሚመላለሰው ማለት ነው። በብርሃን ነው የሚመላለሰው። ስምዖን ጌታን ታቅፎ ወደ ነበርኩበት አልጋዬ ልመለስ ብለዋል ወይ? በቃ አልፈለገውም። አልጋውን ሁለተኛ አልፈለገም። መጥቷል ከእርጅና ወደ መታደስ፣ በጨለማ ከሚኖረው ኑሮ በብርሃን ወደሚመላለስበት ወደ ክርስቶስ መጥተዋል። ስለዚህ ወደዛ መመለስ አልፈለገም። አንድ ሰው ትናንትና ወደ ነበረው ማንነቱ ላለመመለስ ወስኖ መሄድ ያለበት መሸጋገር ነው ያለበት ማለት ነው። በንስሐ በኩል አንዱ ይሄ ነው። ሁለተኛውና የመጨረሻውን የመጠቆማችሁ ምን ጊዜም ቢሆን ዓይናችንን ከእግዚአብሔር የማዳን ሥራ ማንሳት የለብንም። ከማን የማዳን ሥራ? ከማን? ከእግዚአብሔር የማዳን ሥራ። የተከፈለለትን ዋጋ የሚያስብ ሰው ለተከፈለለት ዋጋ ይከፍላል። ዋጋ ይከፍላል። በደሙ የተዋጀ ሰው የደም ጠብታ እስከ መክፈል ድረስ ከኃጢአት ጋር ከዓለም ጋር ትንቅንቅ ይፈጥራል እንጂ አይዝለፈለፍም። እጁን አይሰጥም። በዓለም አይማረክም። ለምን ከተባለ የተከፈለለትን ያያልና። አባቶቻችን እነዚህ ሁሉ አምነው ሞቱ የተባሉት ክርስቶስን እያዩ ነው፣ በተስፋ እያዩ ነው። ስምዖን የክርስቶስን መስቀል አላየም፣ ክርስቶስ ሲሰቀል አላየም። እኛ ግን አይተናል፣ ተመልክተናል፣ ሥጋውን በልተናል፣ ደሙን ጠጥተናል። ስለዚህ ዳግም ወደ ትናንትና ማንነታችን ላለመመለስ ከመስቀሉ ስር ከእናታችን ከቅድስት ድንግል ማርያም እቅፍ መስቀሉን እያየን ለመኖር ከመስቀል ኋላ ያለውን ትንሣኤ እየተመለከትን ለመኖር ዓይኖቼ ማዳንን አይተዋልና ባሪያህን ከኃጢአት ከዓለም ከነውረኝነት ለአንተ ባሕሪ ከማይስማማ ነገር ዛሬ ታሰናብተዋለህ ብለን የኃጢአት ስንብት ልናደርግ ነው ማለት ነው። የምን ስንብት በሉ ተናገሩ እንጂ የምን አትፈልጉም? ኃጢአትን ቻው ማለት አይቻልም? አያስፈልግም? እንግዲህ በቃኝ አንተን ከማየት ሰውን አይደለም ኃጢአትን ማለት ነው። ይህንን አሁን ያለፍኩትን ታሪክ ከማየት ከመመልከት ወደ ኋላ ስንመለከት የሚያሰቅቁን ወደ ኋላ ስናይ የሚያስጨንቁን ነገሮች ልንሰናበታቸው ነው የሚገባው። መቼ በሉ እንጂ መቼ? ምክንያቱም የማንን ማዳን አይተናል? የማንን ማዳን? የእግዚአብሔርን ማዳን። አምላካችን ነው እግዚአብሔር በማዳኑ ስር እንድንኖር ከመስቀሉ ስር እንዳንጠፋ ቸርነቱ ትርዳን። የታላቁ አባታችን የበረከት የጸሎት አባት የብፁዕ አባታችን በረከት ረድኤት ለሁላችንም አይለየን። ንስሐ ያልገባችሁ ወደ በኋላ ላይ አባቶች አናግራችሁ ንስሐችሁን ለአባቶች ነግራችሁ እፎይ ብላችሁ ጾሙን እንድትይዙ አደራ እያልኩኝ አጭሩን ትምህርቴን በዚህ ልጠቅልል መርሃ ግብር እንዳልገፋ